ጦርነት የመፈናቀል የማናቸውም መከራዎች ሁሉ ዘብ ነው። የነዚህ ሁሉ አስቻይ ነው። የነዚህ ሁሉ ኤጀንት ነው። የነዚህ ሁሉ ፈብራኪ ነው የምንለው ያለ ምክንያት አይደለም። አሁንም መርዳት ወንጀል ነው ብሎ አውጇል። መርዳት ወንጀል ሆኗል። ለተራቡ ሰዎች መድረስ ወንጀል ሆኗል። በነገራችን ላይ በብዙ ጉዳዮች መንግስት እንዲህ ቢያደርግ መንግስት ይሄንን ነገር የሚመለከተው መንግስት አመራር ቢያወጣው ዝተረፈ በኢትዮጵያ ውስጥ ለተወሰነ ጊዜ ያክል ሰስፔንድ መደረግ ያለበት ነገር ነው ብዬ ነው የማስበው። መንግስት ባለመኖሩ አንድ፣ ሁለተኛ ደግሞ በኢትዮጵያ ውስጥ መንግስት ነኝ ብሎ መንግስት ሳይሆን መንግስት ነኝ ብሎ የሚንቀሳቀሰው አካል በጣም 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 ኢቬሲቭ ከመሆኑ የተነሳ የፈለገውን ሰው በፈለገው ምክንያት ባልተጻፈ ህግ ማሰር፣ መግደል የሚችል ነው። ይህንን የመሰለ ቡድን ተጨማሪ ሌሎች ነገሮች እንዲያደርግ ጥሪ ማድረግ ትክክል አይደለም። ዋናዎቹን ሎን ኦርደርን መንግስት በመሰረቱ አስፈላጊ እንዲሆን በሰው ልጅ እንቅስቃሴ ውስጥ አስፈላጊ እንዲሆን ያደረገውን ዋናና መሰረታዊ የሆነውን ቁም ነገር ሳይወጣ ሌላ ነገር እንዲያደርግ መጥራት ትክክል አይደለም። ቀደም ሲል የጠቀስኩት ነው። የመንግስት ኃላፊነት መንግስት ኖሮ ቢሆን ኖሮ ሰላም መፍጠር፣ ህግ ማስከበር እና ዜጎች በሰላም ውለው የሚገቡበትን አምርተው አፍርተው የሚኖሩበትን ሂደት መፍጠር ነው። ይሄ አሁን ያለው ቡድን ግን የሰላም የውሎ መግባት የአፍርቶና አምርቶ መሻል መጠቀም የበልቶ ማህደር ጠላት ነው። የማናቸውም ሴን የሆነ ሰብአዊ እንቅስቃሴ ጠላት የሆነ ቡድን ነው አዲስ አበባ ያለው። በዚህ ምክንያት ይህንን የሆነ ነገር በታየ ቁጥር የሆነ ቀለል ያለ ጥፋት በሆኑ ዜጎች በተፈጸመ ቁጥር መንግስት እርምጃ ይውሰድ፣ መንግስት እርምጃ ይውሰድ እያሉ መጥራት በጣም አደገኛ ነው። አደገኛ ነው። ሜቢ እንዲህ አይነት አስተሳሰብ ነው እንዲህ ያለውን ቡድን እስከዛሬ ድረስ ስልጣን ላይ ያስቀጠለው። እኔ በጣም ግልጽ ያለ የእሴት ጥሰት ሆኖ እስከማይ ድረስ ዲፎልት ምንድን ነው ካላችሁኝ ከመንግስት ይልቅ ለዜጎች መወገን ነው ያለ ምንም ጥርጥር። ከዚህ ቀደም የሆኑ ልጆች አውሮፕላን ውስጥ ረበሸ ተብሎ አገሩ ሲያብድ የሽብር ወንጀል ምናምን ሲል የሞራል ጠበቃ ነኝ የሚል በየቦታው የተሰባሰበ ከሰብአዊነት ተፋቶ ከሞራል ጋር ግን እርቃለኝ የሚል ምድረ አስመሳይ ለአየር መንገዱ ተቆርቆር ያለው ይሄ አርበኝነቱ እንትን ተባለብኝ ምናምን ናሽናል ብራንድ የቆሸሸ ምናምን ሆይ ሲል ነበር። ለግለሰቦች ክብር የሌለው ከኢትዮጵያ አየር መንገድ የግለሰብ ክብር ይበልጣል ነገራችን ላይ። እና አሁን ሰዎች ተመለከትኩኝ የሆነ በሽብር ይከሰሱ እንዲያደርጉ በሌላ ቦታ ምናልባት በሆነ በደንብ ሊቀጡ ይችሉ የነበሩ ልጆች ደንብ በመጣስ ሊቀጡ ይችሉ የነበሩ ልጆች በህብረተሰብ ሆይታ ምክንያት አገዛዙ የማሰር የመክሰስ ህብረተሰብ የማሸበር ጥማቱን እንዲወጣባቸው የሚያስችል ሁኔታ ነው የነበረው። እንኳን የአብይ አህመድን አይነት አገዛዝ እንኳን መንግስት ሊሆን የማይበቃ ግን መንግስት ነኝ ያለ ሲያንቋርር የሚውል እስከዛሬ ስልጣን ላይ መሆኑን ያላመነ አገዛዝ ቀርቶ በየትኛውም የሰለጠኑ በሚባሉ አገራት ያሉ መንግስታት እንኳን ሰስፒሽስሊ ነው መታየት ያለባቸው፣ በጥርጣሬ በልጓም። ህገ መንግስት የሚወጣው መንግስትን ለመለጎም ነው እንጂ ህግን ተጠቅሞ መንግስት እንደ አርጩሜ ዜጎችን እንዲገርፍበት አይደለም። እና አሁን ይህንንም ሲያደርግ ይሄ እንኳን ፍጹም ሰብአዊ የነበረውን ስራ በመቃወም ፍጹም ኢሰብአዊ መሆኑን ያረጋግጥበት ተግባር ነው። ግን በአጠቃላይ የሆነ ስህተት ተሰርቷል ሲባል መጀመሪያ ነገሩን ማየት የሚገባው ከነዚያ ዜጎች መነጽር በኩል ነው፣ ከግለሰቦቹ መብትና ግዴታ በኩል ነው። ከመንግስት በኩል አይደለም መታየት ያለበት። መንግስት ኖሮም ቢሆን ኖሮ ነው እያልኩ ያለው። እና ይሄ አሁን በትግራይ የተከሰተው ረሃብ
ያሳዘኝነቱን ያሰቃቂነቱን ያንገብጋቢነቱን ያክል ለስንተኛ ጊዜ እንደሆነ ባይታወቅም የብልጽግናን ፍጹም ኢሰብአዊነት ይገለጣል። ብልጽግና ዜጎች ህመም እንዲጋሩ እንደማይፈልግ፣ በችግር እንዲደራረሱ እንደማይፈልግ፣ እንዲደጋገፉ እንደማይፈልግ፣ ለቅሶ እንዲጋሩ እንደማይፈልግ፣ ህመም ሼር እንዲደራረጉ እንደማይፈልግ የታየበት ነው። ህመም ቦንድ ሊፈጥር ይችላል ነው። ክፉ ቀንን መጋራት አንዱ ሰዋዊ የሆነ ዜጎች የሚተሳሰሩበት መንገድ ነበር። ስለዚህ ብልጽግና የዜጎችን መቀራረብ በመቃወም ማንነቱን አሳይቷል። ረሃቡ ሊቀል የሚችልበትን እድል በመዝጋት ማንነቱን አሳይቷል። ጦርነት ለመክፈት ሲፈልግ ነገሮች እንዲቀሉለት በማድረግ ፕሮ ጦርነት እንደሆነ አሳይቷል። በዚህም ምክንያት ያገዛዝ የረሃብ የጥላቻና የጦርነት አገዛዝ ነው። የማፈናቀል የጅምላ ፍጅት አገዛዝ ነው። ማንም ይህንን አገዛዝ ደግፋለሁ የሚል እነዚህን ነው የሚደግፈው። ረሃብን፣ ጥላቻን፣ ጦርነትን፣ መፈናቀልን እና ጅምላ ፍጅትን ነው የሚደግፈው በነገራችን ላይ። እና ዛሬ ብዙ ይህንን ጉዳይ አስመልክቶ አንድ ጥሩ ፍሬ ነገሮች ያሉት ርዕሰ አንቀጽ አዲስ ስታንዳርድ ላይ ወጥቶ አንብቤ ያለው ጥሩ ኤዲቶሪያል ነው በእውነቱ። እና ከሚያነሳሳቸው ነጥቦች መካከል በተደጋጋሚ እዚህ የሚያነሳናቸውን ይሄ ረሃብ ያልተጠበቀና ድንገተኛ እንዳይደለ ያነሳል። የትግራይ ህዝብ ውስጡ በገጠመው ፖለቲካል ፓራሊሲስ እና ቀደም ሲል መግቢያ ላይ ያነሳዋለሁ ያልኩት ነጥብ ነው። በነገራችን ላይ ይሄ ፖለቲካል ፓራሊሲስ ወይም ፖለቲካዊ ልምሻና ባሻገር በተተገበረበት በጣም መጥፎ ፖሊሲ ሳቢያ ለዚህ እንደተዳረገ ይገልጣል። እናም እየደረሰ ያለው እልቂት፣ እየታየ ያለው የሰው መርገፍ በብዙ መልኩ ሰው ሰራሽና ስርዓት ወለድ እንደሆነ ይጠቅሳል። ይሄ በእጅጉ የምስማማበት ነገር ነው። አዲስ ስታንዳርድ በርዕሰ አንቀጹ ካነሳሳቸው ፍሬ ነገሮች አንዷን እንኳን ብንመልስ ማለትም በትግራይ ውስጥ አጋጥሟል ያለው የፖለቲካ ልምሻን እንኳን በአንድ ጉዳይነት ወስደን ብናነሳው ልክ ነው። በትግራይ የፖለቲካ ፓራሊሲስ አጋጥሟል። የስቴት ስትራክቸር ፓራሊሲስ አጋጥሟል። ልምሻ አጋጥሟል። ይሄ ልምሻም ምንም አንዳች ቁም ነገር የማይሰራበት ቶታል የሆነ ውድቀት እንዲፈጠር እነዚህን የመሳሰሉ በጣም አሰቃቂ የረሃብ እውነታዎች ከብዙ የልምሻ መገለጫዎቹ አንዱ ነው እና ይሄ የሆነበት አሁን ልምሻ ብቻ አይደለም። አንዳንድ የትግራይ ተቃዋሚ ፓርቲዎችም ይሄን ሲገልጹ ተመልክቻለሁ። በነገራችን ላይ ዶክተር ደጀንም ይሄን በትክክል አንስቶታል። ቴዎድሮስ የዚህ ረሃብ ስያሜ ህወሓት ይሆናል ብሎ ሲያብዱ የነበሩ ሰዎች አሁን ዶክተር ደጀን መዝገበ የውናት ሊቀመንበር ይሄ ህዝብን አስርቦ ለመግዛት ታስቦ በህወሓት ብዙ የተደከመበት ረሃብ ነው ሲል ገልጧል። በዚህ ያለመስማማት ይቸግራል አይደል? ምክንያቱም ብልጽግና አዲስ አበባ ላይ ሆኖ ረሃብ ለመፈብረክ ሁሉንም ነገር እንዳደረገ ቀደም ሲል በስፋት አንስቻለሁ። ይሄ ሁሉ ትግራይ ላይ አሁን ባለው መልኩ በሚያሰቅቅ ደረጃ እንዲሳካ በዛኛው በኩል የሰራው የብልጽግና ፓርትነር ግን ህወሓት። ስለዚህ ቲፒኤልኤፍ ኢዝ ፓርትነር ኢን ክራይም ከፒፒ ጋር። ቲፒኤልኤፍ ኢዝ ፒፒስ ፓርትነር ኢን ክራይም ቢባል ስህተት አይደለም። ህዝብን በማስራብ ረገድ በዚህ ጉዳይ ህወሓት የብልጽግና የወንጀል ተባባሪ ነው። ስለዚህ አሁን የትግራይ ችግሮች እንደው ይቅለሉ ቢባል ሊቀርቡ ከሚገባቸው ምክረ ሐሳቦች አንዱ ምን ይመስለኛል? እኔ ስልጣንና አንጎልን የማገናኘት ስራ ነው። አሁን ስልጣን ሰፈር አንጎል የለም ትግራይ ላይ ወላ ጊዜያዊ አስተዳደር ውስጥ ወላ ፓርቲ ውስጥ ስልጣን ሰፈር አንጎል የለም። ስለዚህ አይ ቲንክ ጥረቱ ባጭሩ ኢንካፕሱሌት ይደረግ ቢባል ስልጣንና አንጎልን እንዴት ማገናኘት ይቻላል የሚለው ሳይሆን አይቀርም። ከባድ ነው፣ ብዙ የሚጠይቀው ነገር አለ። ግን አሁን ስልጣን አካባቢ አንጎል የለም። ያለው ምንድነው? ግሪድ። አንዴ ጀነራል ጻድቃን ብሎት የነበረ ነገር አለ። እሱም ያንኑ ሆኖ አረፈው እንጂ ከስልጣን
ሬሳ ካልሆንኩ በስተቀር ከስልጣን አልወርድም፣ ምክንያቱም ከስልጣን በወረድኩ ቅጽበት ሬሳ ሆናለሁና የሚሉ ሰዎች የበዙበት ነው ብሎ ነበር። ያኔ ለነዛ ሰዎች አሁንም ትክክል ነበር። አሁን እሱ ደግሞ በቁርሾና በቂሙ ምክንያት ከብልጽግና ጋር እያረገ ያለውን እያረገ መሆኑ ያሳዝናል። እና ቤዚካሊ እሱም እንደዛ ካረገ ከስልጣን ውጭ ሬሳ ነኝ ብሎ እያሰበ ነው ወይ የሚል ጥያቄ ቢጠየቅ ስህተት አይመስለኝም። ግን ይሄ በአጠቃላይ በትግራይ ውስጥ በስልጣን እና በስልጣን ዙሪያ ላለው ፖለቲካል ኢሊት በደንብ የሚሰራ ነገር ነው። አሁን ስልጣን ሰፈር አንጎል እንዲገኝ እንዴት ማድረግ ይቻላል የሚለው ሊታሰብበት የሚገባ ነገር ይመስለኛል። አሁን ላይ በትግራይ ስልጣን ሰፈር አንጎል የለም። ይሄ ለሁሉም ኢትዮጵያ አካባቢ የሚሰራ ነው። ብልጽግና ባለበትም አንጎል አለ እያልኩ አይደለም። አንጎል የለም ማለት ግን ክፉ ልብ የለም ማለት አይደለም። ክፉ የሆነ ኢንቴንት የለም ማለት አይደለም። ትግራይም ላይ አዲስ አበባም ላይ የአዲስ አበባው ቁንጮ የጄኖሳይድ ኦርኬስትሬተር ነው፣ ኦርኬስትሬተር ኢን ቺፍ ነው። ብልጽግና አዲስ አበባ ላይ ሆኖ የሚሸርበውን የዘር ፍጅት ሴራ ትግራይ ላይ እንደዛ ባለ ደረጃ እንዲሳካ የሚተባበረው ህወሓት ነው። የብልጽግና የዘር ፍጅት ሴራ ሆኖ ብቻ እንዳይቀር እንደዚህ ባለ ደረጃ ህዝብን እስከ አጥንቱ አስቀርጦ በአሰቃቂ ረሃብ እንዲገርፍ ያስቻለው ህወሓት ነው። ስለዚህ አሁን ስልጣንና አንጎልን፣ ስልጣንና ደህና ሐሳብን፣ ጉድዊልን እንዴት ማገናኘት ይቻላል የሚለው አሳሳቢ ነገር ነው። ለዚህ ነው ሰብአዊና ስርዓታዊ ለውጥ ለማምጣት የሚደረገው እንቅስቃሴ መሳ ለመሳ መሄድ አለበት። ሂውማኒቴሪያን የሆነው ስራ መቀጠል አለበት። ፖለቲካል የሆነው የስርዓት ለውጥ ለማምጣት የሚደረገውን ጥረት ከዛ ጋር ፍጹም የተሳሰረ ነው። አሁን በትግራይም ሆነ በኢትዮጵያ የፖለቲካ ስርዓት ለውጥ መጠየቅ የመቀጠል ፍላጎት ነው። ኖት ቀኝ ዘመም ፖሊሲ ወይ ግራ ዘመም ወይ ሴንትሪስት የሆነ ፖሊሲ የመተግበር ያለመተግበር አይደለም። አገሪቱን ወደዚህና ወደዛ አቅጣጫ የመውሰድ ያለመውሰድ፣ እንዲህ ያለ የግብርና፣ እንዲህ ያለ የኢንዱስትሪ፣ እንዲህ ያለ የንግድ ፖሊሲ የመተግበር ያለመተግበር አይደለም። እንዲህ ያለ የውጭ ጉዳይ፣ እንዲህ ያለ የኢንቨስትመንት ፖሊሲ፣ እንዲህ ያለ የሌሎች ዘርፎች ጉዳዮች ፖሊሲ የመከተል ያለመከተል ነገር አይደለም። በአሁኑ ወቅት የፖለቲካ ስርዓት መለወጥ ማለት ህዝብ በጦርነት በረሃብና በመፈናቀል ከምድረ ገጽ ከመጥፋቱ በፊት ያንን ለመከላከል የሚደረግ ነገር ነው። ሶ ቤዚካሊ አንድን ጸረ ሰው የሆነ ስርዓት መታገል በትግራይም ሆነ በኢትዮጵያ ጸረ ሰው የሆኑ ስርዓቶችን መታገል ሰብአዊ ተግባር ነው። ሶ ኢን ኤ ዌይ ፖለቲካዊ ተብሎ የሚደረገው ነገር በእኔ አስተያየት ሰብአዊ ነው። ስቲል ይሄ ሂውማኒቴሪያን የሚባለው አሁን የተከሰተውን ረሃብ ለመቀነስ የሚደረገው ብቻ አይደለም። የስርዓት ለውጥ ለማምጣት መሞከር በአሁኑ ወቅት it's not only political, it's also humanitarian ባይነኝ። ምክንያቱም አንድ ህብረተሰብ እንዲቀጥል ለማድረግ መሞከር ሰብአዊ የሆነ ተግባር በመሆኑ ምክንያት ለዚህ ነው አሁንም የኢትዮጵያ የፖለቲካ ኃይሎች መገናኘት፣ መተባበርና ይህንን ጸረ ሰው የሆነ ስርዓት ከስሩ ከስልጣን ላይ ዞር ለማድረግ መሞከር ያለባቸው በዚህ ምክንያት ነው። እና እየሆነ ያለው በጣም ያሳዝናል። እየተከሰተ ያለው በጣም ያሳዝናል። ይህንን ግን ለመከላከል አሁን በኢትዮጵያ ውስጥ የትኛውም የርዕዮተ ዓለም ልዩነት፣ የትኛውም የግዛት ጥያቄ፣ የትኛውም ሌሎች ኮንሰርኖች ሁለተኛ፣ 10ኛ፣ 15ኛ እንዲሆኑ የሚያስገድድ ሁኔታ ተፈጥሯልና ይህንን ጸረ ሰው የሆነ ስርዓት ከስልጣን ዞር ለማድረግ ትብብር ግድ የሚሆነው ለዚህ ነው የሚል አስተያየት አለኝ እላችኋለሁ። ሌሎች ጉዳዮችም አሉን፣ አብራችሁን እንድትሆኑ እንጠይቃለሁ። ብዙ ጉዳዮች አሉን በተወሰነ ደረጃ መታየት ያለባቸው፣ በዛሬው ዝግጅታችን መዳሰስ ያለባቸው ናቸው። እነሱን እናደርጋለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ያንን ማድረጋችሁ ለርዕዮት ተደራሽነት በጣም አስፈላጊ ስለሆነ ነው።